ኤቭሪዋን እንኳን ደህና መጣችሁ። ዛሬ እንግዲህ ህክምና ኢትዮጵያ ውስጥ ምን ይመስላል የሚለውን ነገር ጀነራሊ የምንመለከትበት ይሆናል ማለት ነው። ስፔሲፊክሊ ደግሞ ኢትዮጵያ ውስጥ ሐኪም መሆን ሪያሊቲው ምን ይመስላል የሚለውን ብሬክዳውን እናደርጋለን። ያው እንግዲህ አብዛኞቻችን ኢትዮጵያ ውስጥ ህክምና ከተማርን በኋላ ወይም ደግሞ ህክምና ትምህርት ቤት ሆነን ነገሮችን የምንረዳባቸው ወይም ደግሞ አንደርስታንድ የምናደርግባቸው መንገዶች የተለያዩ ናቸውና ነገር ግን the common problems እና ደግሞ ሁላችንም መስማት አለብን ብለን የምንለውን ነገር ዛሬ ሼር አድርጋችኋለሁ። ስፔሲፊክሊ ደግሞ ትምህርት ቤታችን ውስጥ ወይም ደግሞ የተለያዩ ቦታዎች ዲስከስ ማናረጋቸው በውስጣችን የያዝናቸው ነገር ግን እነዚህ ነገሮች ዲስከስ ቢደረጉ እናንተ የወደፊት ሐኪሞቻችን ማወቅ አለባችሁ ብለን የምናስባቸውን ነገሮች እንግዲህ አብረን እናወራለን። አብራችሁን ቆዩ። እንግዲህ ይሄንን ዩቲዩብ ቻናል ባላችሁበት ቦታ ሆናችሁ ላይክ፣ ኮሜንት እንዲሁም ደግሞ ሰብስክራይብ ማድረጋችሁን አትርሱ። ከዛ ባለፈ እንግዲህ ይሄ ነገር ቢያዩት ጥሩ ነው ብላችሁ ለምታስቡት ሰዎች ሁሉ ሼር እንድታደርጓቸው በዚህ ቪዲዮ አሳስባችኋለሁ። ወደ ቪዲዮ እንግዲህ ብዙ ጊዜ ኢትዮጵያ ውስጥ ያለው ነገር ብዙዎችም ሰዎች ደግሞ የሚረዱት ኢትዮጵያ ውስጥ ሜዲሲንን እየተማርኩ ነው ብሎ መናገር አንዳንድ ጊዜ እንደ ትልቅ ነገር ወይም ደግሞ እንደ ትልቅ ሰክሰስ የምናይበት ሲቹዌሽን ነው ያለው። ያም ደግሞ ትክክለኛ ነገር ነው። ምክንያቱም ኦልሞስት 7 ዓመት ነው ትምህርቱ። ከዛ ባለፈ ህክምና ትምህርት ቤት የሚገቡ ሰዎች ምን ያክል ኢንተሊጀንት እንደሆኑ ደግሞ ብዙዎቻችንም እንረዳለን። ያ ሪስፔክት ከምን አንግል እንደመጣ ያ ሁላችንም አንደርስታንድ የምናደርገው ነገር ነው። ነገር ግን ደግሞ እኛ የህክምና ተማሪዎች የህክምና ባለሙያዎቻችን እንዲሁም ደግሞ ከታች ወደ ላይ የመጡ ያሉት የህክምና ባለሙያዎች በምን ያክል ደረጃ ህክምናን አንደርስታንድ አድርገውታል የሚለው ነገር is very very important እና ዲስከስ መደረግ ያለበት ነገር ነው። ይሄን ቪዲዮ ለሶስት ብሬክ እናደርገዋለን። የመጀመሪያው ኢንካሙና ኢንካም ሪያሊቲ ነው። ኢንካማችን ወይም ደግሞ የምናገኘው ገንዘብ ኤክስፔክት ከምናደርገው አንጻር ምን ይመስላል። ሁለተኛ ወርክሎዱና ሪዋርዱ ምን ይመስላል የሚለው ስፔሲፊክሊ ደግሞ ምን አይነት ስራዎች ይጠብቁናል፣ በዛ በሰራ ነው ልክ ደግሞ ሪዋርድ አለው ወይ፣ ይሄኛውንም ሪያሊቲ ብሬክዳውን አድርገን የምንመለከት ይሆናል። ሶስተኛና ዋነኛው ነገር ደግሞ የማይግሬሽን ሀሳብ ወይም ደግሞ እኛ ሀገር ላይ ቁጭ ብለው ወደ ሌላ ሀገር ሄደው የመስራት ቻንሱን ወይም ደግሞ ፕሮባቢሊቲዎችን የምናይበት ሶስተኛው ይሆናል ማለት ነው። ስለዚህ እነዚህን ሶስት ነገሮች ብሬክዳውን አድርገን ኢትዮጵያ ውስጥ ያለው የህክምና ሙያ ሪያሊቲ ምን ይመስላል አንድ በአንድ የምንመለከተው ይሆናል። የመጀመሪያው እንግዲህ ፒላር ወይም ደግሞ ማየት ያለብን ሀሳብ የኢንካም ኤንድ ኤክስፔክቴሽናችን ነው። አብዛኞቻችን እንግዲህ ኢትዮጵያ ውስጥ የህክምና ሙያን የምንማር ሰዎች ህክምና እንደጨረስን ወይም ደግሞ after 7 years of studying medicine ወዲያው ኢንካም ጀነሬት ማድረግ የምንችል ይመስለናል። ነገር ግን ሪያሊቲው ያ እንዳልሆነ ሁላችንም እንድንረዳ ፈልጋለሁ። ስፔሲፊክሊ ደግሞ if your career passes along the የክሊኒካል ስፔሻሊቲ ፕሮግራም ከሆነ በተለይ ማለት ነው ሜቢ የሊደርሺፕ ወይም ደግሞ አደር ፐብሊክ ሄልዝ አስፔክቶቹ ሜቢ እነሱም ደግሞ የሚጠበቁባቸው የትምህርት ጊዜ ሊኖር ይችላል። ኦር ደግሞ ኦልሬዲ ጀምራችሁት የነበረው አስፔክት ካለ በዛ መንገድ ሊሆን ይችላል። ኦር ደግሞ ይሄንን እንግዲህ ነገር ሊቀይረው የሚችለው ነገር አንተርፕረነርሺፕ ነው። ኦር ደግሞ ስራ ፈጣሪነት ኢኖቬሽን ማይንድሴት ያላችሁ ሰዎች እንግዲህ በዚህ ነገር ውስጥ ላትካተቱ ትችላላችሁ። ነገር ግን ኢትዮጵያ ውስጥ የተማረ አንድ ሐኪም ከድሮም ጀምሮ እንደምንለው ስፔሻላይዝ ማድረግ ግዴታው ነው። ወይም ደግሞ ወደ ክሊኒካል አስፔክቱ መጓዝ ማንዳቶሪ ብለን እንደምናስበው ሁሉ ይሄን ነገር በምንመለከትበት ጊዜ ኢትዮጵያ ውስጥ ያለው የኢንካም አስተሳሰባችንና ኤክስፔክቴሽናችን ምን አይነት ነው የሚለውን ነገር እንመልከት። ብዙ ሐኪሞች 7 ዓመት ከጨረስን በኋላ ከዛ በኋላ የሚጠበቅብን የክሊኒካል ኤክስፖዠር ታይማችን is going to be different. 3 ዓመት 5 ዓመት ሊማር የሚችል አንድ ሬዚደንት ሐኪም ሊከፈሉ የሚችለው ገንዘብ አለ። ከዛ በኋላ ሰብ ስፔሻላይዝ ካደረገ በኋላ ሊያገኝ የሚችለው ነገር አለ። ፋይናንሻል ስታቢሊቲያችንን አቺቭ ለማድረግ we might take like 15 years ወይም 20 ዓመት አካባቢ ድረስ ሊፈጅብን የሚችልበት ጊዜ አንዳንድ ቦታ እንደ ኮመን ነገር ልናየው የምንችለው ነገር ነው ማለት ነው። ስለዚህ ኢትዮጵያ ውስጥ ሐኪም መሆን እና ወደዛ ስፔሻሊቲ ፕሮግራም ገብተን ስፔሻላይዝ አድርገን ሰብ ስፔሻላይዝ አድርገን ፋይናንሻል ስቴቢሊቲ ላይ ደርሰናል ብለን የምንለው አፍተር እንግዲህ ረጅም ጊዜ ሊሆን ይችላል ማለት ነው። ስለዚህ ይህንን ነገር ሁላችንም እንድንመለከተውና እንድንይዘው እንደ አንድ ሀሳብ መወያየት ሊኖርብን የሚችለው ነገር ነው ማለት ነው። ሪያሊቲውን ስንመለከት እንግዲህ አሁን ላይ የከረንትሊ የሐኪም ደሞዝ ምን ያህል እንደሆነ ሁላችንም እንረዳለን። ከዛ ደግሞ
ደግሞ የሰብ ስፔሻሊቲና ስፔሻሊቲ ደሞዝ ምን ያክል እንደሆነ እንግዲህ አብዛኞቻችን የምናውቀው ይሆናል ማለት ነው። ስለዚህ ያን ነገር በተመለከተ እንግዲህ ዲስከስ ማድረግና ኢንካሙን በዚህ ደረጃ አንደርስታንድ ማድረግ ኢዝ ቬሪ ቬሪ ኢምፖርታንት። ሁለተኛው ሀሳብ ደግሞ ሪዋርዳችንና ወርክ ሎዳችን ምን ያክል የተጣጣመ ነው። ሶ አንድ ሐኪም ወይም ደግሞ አንድ ኢንተርን ወይም ደግሞ አንድ ሬዚደንት ሐኪም ወይም ደግሞ ስፔሻሊስት በሚሰራው ልክ ወይም ደግሞ እየሰራ ባለው ልክ ሪዋርድ እየተደረገ ነው ወይ? እሱም ደግሞ ሌላ ጥያቄ ምልክት ውስጥ የሚገባ ነገር ነው። ሶ የተለያዩ ዋርዶች ላይ ኦፕሬሽን ክፍል ሊሆን ይችላል ወይም ደግሞ የተለያዩ ቦታዎች ላይ በምንሰራበት ጊዜ እንደው እየሰራን እያገለገል ነው ባለነው ልክ ገቨርንመንታችን ሊሆን ይችላል ወይም ደግሞ ኮሚኒቲያችን ሪዋርድ እያደረገ ነው ወይ? እንግዲህ ሁላችንም ጋር ጥያቄ መፈጠር ያለበት ነገር ነው። ሶ ፐርሰናሊ እኔ እንግዲህ በደንብ ሪዋርድ ተደርጓል ወይም ደግሞ ላይክ በሚገባን መልኩ ሪዋርዳችንን አግኝተናል የሚለው ኮንሰፕት አጠያቂ ነው። ሁልጊዜም እንግዲህ ለራሴ ፐርሰናሊ ማነሳው ሀሳብ ይሆናል። የእናንተን ሀሳብ እንዲህ ኮመንት ላይ አስቀምጡልኝና በዛ ደረጃ እንግዲህ የምንወያይ ይሆናል ማለት ነው። ስለዚህ ብዙ ጊዜ የናይት ሽፍቶች አሉን። ከዛ ባለፈ ለተለያዩ የሕክምና እንግዲህ ፕሮብለሞች ሊያጋልጡን የሚችሉ ክፍሎች ውስጥ የምንሰራበት አጋጣሚ ሊኖር ይችላል። ከዛ ባለፈ ደግሞ ኢሞሽናሊቲያችንን ፕሬሸራይዝ ሊያደርግ የሚችሉ ስራዎች ልንሰራ እንችላለን። ለምሳሌ ሰርጀሪ ሊሆን ይችላል፣ ኦር ደግሞ አይሲ ውስጥ ሊሆን ይችላል፣ ኦር ደግሞ ኤኒ አዘር ሲቹዌሽንስ ዳት ካን ሜክ ኢሞሽናል በርደን ወይም ደግሞ ኢሞሽናል ስትሬስን ክሬት ሊያደርጉብን የሚችሉ ነገሮች ጋር ልንሰራ እንችላለን። ከዛ ባለፈ ደግሞ የሊሚትድ ሬስት ማግኘትም እንዲሁ ደግሞ ከራሱ ጋር በተገናኘ ሊኖርብን የሚችል በርደን ነው ማለት ነው። ስለዚህ እነዚህ በርደኖች ወይም ደግሞ ከስራ ጋር ተገናኝቶ የሚመጡ ፕሮብለሞችን እንደው በዛ ደረጃ የጤና ባለሙያው ሪዋርድ እየተደረገ ነው የሚለው ኮንሰፕት እንግዲህ እንደ ትልቅ ጥያቄ መነሳት ያለበት ሀሳብ ነው ብዬ አስባለሁኝ። ሁላችንም ወደ ሕክምና ሙያው ስንገባ ወይም ደግሞ ሕክምና ውስጥ ሆነን የምንመለከታቸው አንደኛው ፕሮብለም ይሄ ይሆናል ማለት ነው። ሶስተኛው ፕሮብለም እንግዲህ በምናየበት ጊዜ እስና አክቹሊ ፕሮብለም ግን ደግሞ ለተለያዩ ጤና ባለሙያዎች የምናየው ነገር ነው ማለት ነው። ማይግሬሽን ፕሬሸር ይኖራል። ኢትዮጵያ ውስጥ መስራት ሃርድ የሆነ መጥቷል። ስለዚህ ብዙ ሐኪሞቻችን፣ የጤና ባለሙያዎች፣ ነርሶች፣ ፓብሊክ ሄልዝ ስፔሻሊስቶች፣ የተለያዩ ፕሮፌሽናሎቻችን እንግዲህ ከሀገር እየወጡብን እንደሆነ ሁላችንም ትገነዘባላችሁ። ይህንን ቪዲዮ እንግዲህ ወደ ተለያየ ሀገር ሆናችሁ የምትመለከቱት ሰዎችም ልትኖሩ ትችላላችሁ። ስለዚህ እንደዚህ አይነት ነገሮች የጤና ባለሙያውን ቁጥር እያሳነሱብን መጥተዋል እና ደግሞ ይሄ በሚሆንበት ጊዜ በጣም ኢትዮጵያ ልትጎዳባቸው የምትችልባቸው ምክንያቶች ብዙ ሊሆኑ ይችላሉ ማለት ነው። በማይግሬሽኑ ብቻ እንኳን ካነሳ ነው ማለት ነው። ስለዚህ እነዚህ ነገር መኖራቸው ኢትዮጵያ ውስጥ የሐኪሞችን እጣ ፈንታ በዛም ይሁን በዚህ እየቀነሰ የሚመጣባቸው ሲቹዌሽኖች አሉ ማለት ነው። ስለዚህ እንዴት አድርገን ነው እነዚህ ነገሮች ሚቲጌት ማድረግ የምንችለው? እንግዲህ የኛ ስራ በከፊልም ቢሆን አብዛኛውን ስራ እንግዲህ ለሚመለከተው አካል እንሰጣለን ማለት ነው። ስለዚህ ኢትዮጵያ ውስጥ ስራ መስራት እንደ ሐኪም ወይም ደግሞ ሐኪም ሆኖ መቀጠር ሪስፔክትን ከማግኘት አንጻር፣ ሪዋርዶችን ከማግኘት አንጻር፣ ኤክስፔክት የምናደርገው ከኢንካም አንጻር ሊሆን ይችላል። ከዛ ባለፈው ደግሞ የማይግሬሽን ፕሬሸር ጋር ተገናኝቶ እነዚህ ሀሳቦች ሪፍሬም ተደርገው መቀመጥ አለባቸው። እንደ ትልቅ ፕሮብለም ማንሳት ያለብን ሀሳብ ስለሆነ ማለት ነው። ስለዚህ እንግዲህ we need to be very clear, we need to have that stance። ሐኪም ከሆነም በኋላ ምን አይነት ኬሪየር ፓዞችን መምረጥ አለብን የሚለው ኮንሰፕት ቬሪ ኢምፖርታንት ስለሆነ ማለት ነው። ስለዚህ በዚህ አጋጣሚ እንግዲህ ለእናንተም ኢትዮጵያ ውስጥ ሐኪም መሆን በከፊልም ቢሆን እነዚህ ፕሮብለሞች አሉት። ኢትዮጵያ ውስጥ እንደምትመለከቱት የኑሮ ውድነቱ ምናምን እነዚህ ነገሮች ሜንሽን ይደረጋሉ። ከኑሮ ውድነቱ ጋር በተገናኘ ኢትዮጵያ ውስጥ ያሉ ሐኪሞች፣ የጤና ባለሙያዎች ያንን ነገር ሰስቴን አድርገው እየቀጠሉበት ነው። that would be another question for you guys as well። ስለዚህ ሜዲሲን ውስጥ ያላችሁ ወደ ሜዲሲን ለመግባት ያሰባችሁ ሕክምናን ጨርሳችሁ ደግሞ ተመርቃችሁ ስራ ላይ ያላችሁም ሰዎች እነዚህ ነገሮች ተመልክታችሁ አስፈላጊው ነገር እንድታደርጉ በዚሁ እንግዲህ አሳስባችኋለሁ። የራሳችሁን ኬሪየር ፓዝ ላይ ያላችሁን ዲቨሎፕመንት በደንብ ዲቨሎፕ ለማድረግ በምን ያክል ደረጃ እየሰራችሁበት ነው፣ ፕሪኮሽንስ እየወሰዳችሁ ነው የሚለው ኮንሰፕት አስፈላጊ ስለሆነ ማለት ነው። ከዛ ባለፈ እንግዲህ ያው ክሊን አዲስ የወርክ ፎርስ ዲቨሎፕመንት ላብ አለው። ኮርት ፕሮግራማችን እየሰራበት ይገኛል። ስፔሲፊክሊ ደግሞ በኤዱኬሽን ፓዝ ላይ ከጨረሳችሁ በኋላ ኬሪየር ፓዛችሁ ምን ይመስላል የሚለውን ከተለያዩ ባለድርሻ አካላት ጋር ሆነን እየሰራንባቸው ያሉ ስራዎች አሉ። ስለዚህ እዛ ላይ ገብታችሁ የራሳችሁን ቪዚቢሊቲ መጨመር የምትችሉበት ኬሪየር ፓዛችሁን አይደንቲፋይ የምታደርጉበት ከዛም ደግሞ ኬሪየር ፕላኑን ዲፋይን ካደረጋችሁ በኋላ በዛ መሰረት የኢንተርንሺፕ ፕሮግራሞችን የምታገኙባቸው ኦፖርቹኒቲዎች አሉ። ስለዚህ ክሊን አዲስ የራሱ ዌብሳይት አሉ www.cleanadis.org ብላችሁ እዛ ላይ ሰርች አድርጋችሁ ማግኘት ይቻላል።
ከዛ ባለፈ ደግሞ የቴሌግራም ቻናላችን የኢንስታግራም እንዲሁም ቻናላችንና ሊንክዲን ቻናላችንን ፎሎ ማድረጋችሁን አትርሱ። አሁን ላይ ደግሞ ፌስቡክም ላይ መተናል። ፌስቡክ ያላችሁ ሰዎች cleanaddis.org ብላችሁ እዛ ላይ ኦፖርቹኒቲዎችን ማግኘት ይቻላል ማለት ነው። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ይህንን ቪዲዮ ላይክ፣ ኮመንት፣ ሰብስክራይብ ማድረጋችሁን አትርሱ። ይህን ቪዲዮ ማየት አለበት ለምትሉት ሰዎች ሁሉ ሼር ማድረጋችሁን እንደዚሁ አትርሱ። አብራችሁን ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።